ሰላም ጤና ይስጥልን እንደምን አላችሁ ውድ የዩቲዩብ ቤተሰቦቼ እንደምን ቆያችሁ። ከወሊድ በኋላ የደም መፍሰስ ምን ሊያስከትል ይችላል የሚለውን አብረን የምናይ ይሆናል ማለት ነው። ቤቱን ሰብስክራይብ ያላደረጋችሁ ሰብስክራይብ ያደረጋችሁ ቤተሰብ ሁኑ፣ እንዲሁም ደግሞ ላይክ በማድረግ ጀምሮ ማለት ነው። ስለ ድህረ ወሊድ ደም መፍሰስ ምን ያህል ታውቃላችሁ? ብዙ ሰዎች እንግዲህ ስለዚህ እውቅናው ላይኖራችሁ ይችላል። አብዛኛው እናቶች ገዳይ ከሆነ ነገሮች አንዱ በድህረ ወሊድ ደም መፍሰስ ምክንያት ነው ማለት ነው። ስለዚህ ዛሬ ስለ ድህረ ወሊድ ደም መፍሰስ ማወቅ ያለባችሁን ጨብጥ አስይዛችኋለሁ ማለት ነው። እስከ ቪዲዮ መጨረሻ በመከታተል ቤተሰብ እንድትሆኑ ጋብዛችኋለሁ። እንግዲህ ከወሊድ በኋላ የሚከሰት ደም መፍሰስ ወይንም በሕክምናው ፒፒኤች ፖስት ፓርተም ሂሞሬጅ በመባል የሚታወቀው ማለት ነው። ይህንን ማወቅ ያለባችሁ ዋና ዋና ነገሮችን ጋብዛችኋለሁ። ከወሊድ በኋላ የሚፈስ ደም መፍሰስ ወይንም ፖስት ፓርተም ሂሞሬጅ የሚባለው ማለት ነው በዓለም አቀፍ ደረጃ ለእናቶች ሞት ቀዳሚ ከሆኑ መንስኤዎች መካከል አንዱ እንደሆነ ይታወቃል ማለት ነው። ነገር ግን በቂ ግንዛቤና ፈጠራ እርምጃ መውሰድ ባለመቻሉ የእናቶችን ሕይወት ይቀስፋል። በየዓመቱ ብዙ እናቶች ከወሊድ በኋላ ልጅ ወልደው መሳቅ ሲፈልጉ፣ ልጅ ወልደው ተደስተው ወደ ቤት መሄድ ሲፈልጉ በሞት በዚህ ደም መፍሰስ ምክንያት እናት ሕይወቷ እንድታጣ ከሚዳርጉት ነገሮች አንዱና አሳዛኝ ክስተት ከሆኑት በሽታዎች አንዱ ከወሊድ በኋላ የደም መፍሰስ ነው። ይህ የሚከሰተው ብዙ እናቶች ስለ ደም መፍሰስ ግንዛቤ በመለታቸው ነው። ፖስት ፓርተም ሂሞሬጅ የሚባለው ማለት ነው። እንግዲህ በተለያየ ምክንያቶች የደም መፍሰስ ሊያጋጥማቸው ይችላል። ስለዚህ እነዚህ ምክንያቶች ምንድን ናቸው የሚሉትን ለማወቅ ቪዲዮውን እስከ መጨረሻ ድረስ እንድታዩ እንዲሁም ሰብስክራይብ አድርጉላችኋለሁ። ፖስት ፓርተም ሂሞሬጅ ወይንም ፒፒኤች የሚባለው ከወሊድ በኋላ በማህፀን በኩል ከፍተኛ ደም መፍሰስ ሲከሰት ፒፒኤች ይባላል ማለት ነው። ምልክቶቹም እንደ ማዞር፣ ድካም ወይንም ደግሞ እንደ ዝቅተኛ ደም ግፊት ያሉ ምልክቶች ሊያስከትሉ ይችላሉ ማለት ነው፣ ሊታዩ ይችላሉ። ይህ ደግሞ በ24 ሰዓት ውስጥ ወይንም ደግሞ ከቀናት ከሳምንታት በኋላ ሊከሰትም ይችላል፣ ቆይቶም ሊከሰት ይችላል። እዛው ላይ ሕክምና ቦታ ላይ ወይንም በቤቱ እንዳሉ ይህ ህመም ወይንም ይህ የደም መፍሰስ ሊያጋጥም ይችላል ማለት ነው። ይህ ደም ሲከሰት ወይንም ይህ ደም መፍሰስ ምን ሊያስከትል ይችላል ብለን ስናስብ ማህፀን በአግባቡ ባለመኮማተሩ ነው ይህ ደም ሊከሰት የሚችለው። አንደኛ ማህፀን በአግባቡ ባለመኮማተሩ፣ ብዙ ጊዜ እናቶች በወለዱ ሰዓት እንደወለዱ ዊዝን 1 ሃወርስ ዊዝን 30 ሚኒትስ ማህፀን ወደ ቦታዋ ትመለሳለች ወይንም ኳስ ትመስላለች ማለት ነው። አዋላጅ ነርሶች፣ ዶክተሮች ሲያደርጉ አይታችሁ ከሆነ ሆዳቸውን እናቶች ሆድን በደንብ መታሸት አለበት። ውስጥ ላይ ያለው ደም እስኪወጣና ማህፀን ኳስ መስላ ወደ ቦታዋ እስክትመለስ ድረስ ያሻሉ። በዛ ሰዓት ብዙ እናቶች ድምፅን ያሰማሉ፣ ህመም ስሜት ስላለው ከወሊድ ሰዓት ከሚያስጨንቃቸው በላይ ህመሙ ፊል ስለሚያደርጉት እሺ የማይሉ እናቶች አሉ። ነገር ግን ምን ሊያስከትል ይችላል መስላችሁ? ማህፀን ባለ መኮማተሯ ወይንም ወደ ቦታዋ ኳስ መስላ ባለመመላሷ ውስጥ ላይ የሚቀደም አለ። ያ ደግሞ ማህፀን እንዳትኮማተር ያደርጋታል። ይህ ነው እንግዲህ አንዱ መንስኤ ሊሆን ይችላል ማለት ነው። እንዲሁም ማህፀን ላይ ጉዳት ከደረሰ ለምሳሌ የማህፀን መቀደድ ካጋጠመ እንግዲህ የማህፀን በተለያየ ምክንያቶች ሊቀደድ ይችላል። ለምሳሌ ልጁ ከፍተኛ ክብደት ያለው ወይንም ውፍረት ያለው ልጅ ካለ፣ ረጅም ሰዓት እያማጠች ከነበረቻች እናት በተለያየ ምክንያቶች ማህፀን ሊቀደድ ይችላል። ማህፀን ተቀዶ መሰፋት ሲገባው መስተካከል ሲገባው ቀርቶ እናት ወደ ማረፊያ ክፍል ብትሄድ እና የደም መፍሰስ ምልክቶችን ባታውቅ ኖርማል እየመሰላት ለሞት ትዳረጋለች ማለት ነው። ከፍተኛ ደም ይፈሳታል። በዛ ሰዓት ፒፒኤች ተከሰተ ተብሎ ይታሰባል። የደም መርጋት መዛባት የሚያስከትሉ በሽታዎች ያለባቸው እናቶች እንዲሁም ደግሞ የእንግዴ ልጅ ሙሉ በሙሉ ከማህፀን ሳይወጣ ሲቀር ማለት ነው። አንዲት እናት ከወለደች በ30 ደቂቃ ውስጥ የእንግዴ ልጅ ወይንም የኋላ ልጅ ተብሎ የሚታሰቡ ሙሉ በሙሉ መውጣት አለበት ከነቅርጹ ማለት ነው። ነገር ግን የተለያዩ ፍራግመንቶች ሊቀሩ ይችላሉ በዛ ውስጥ ላይ። እነዛ ቀርተው ከሆነ አንደኛ ማህፀን መኮማተር አትችልም፣ የማህፀን ክፍት እንደሆነ ይቀራል ማለት ነው። ሁለተኛ ያ ደም በመንጠባጠብ የእናቲቱን የደም መፍሰስ ሊያጋጥማት ይችላል ማለት ነው። የሐኪሞችም ይሆን ወላዷ የእንግዴ ልጅ ሙሉ በሙሉ መውጣቷን ማረጋገጥ መቻል አለባት፣ ማየት መቻል አለባት። የማህፀን ደም መፍሰስ
ብዙ ጊዜ ተጠቂ የሚሆኑት 2 እና ከዛ በላይ ህፃናትን ያረገዙ እናቶች፣ ያ ማለት መንታ ያረገዙ እናቶች ተጠቂ ይሆናሉ። በእርግዝና ወቅት ትልቅ ልጅ የያዙ እናቶች ከላይ እንዳልኳችሁ ማለት ነው። ውፍረት ያለው በጣም ክብደት ያለው ልጅ ከሆነ ለመውጣት ስለሚያስቸግረው እንደዚህ አይነት ነገሮች ይከሰታሉ። የማህፀን መሰንጠቅ ሊኖር ይችላል። ለመግፋት መቸገር ስለሚኖር በዛ መካከል ደም ሊፈስ ይችላል። እንዲሁም ምጡ ረጅም ጊዜ ፕሮሎንግ ሌበር የሚባለው ማለት ነው። ምጡ ረጅም ጊዜ የቆየባቸው እናቶች ወይንም የእንግዴ ልጅ ችግር ያለባቸው እናቶች የደም መፍሰስ አደጋ ሊያጋጥማቸው ይችላል። ለምሳሌ እንግዴ ልጅ ቀድሞ የሚመጣ ከሆነ እንግዴ ልጅ ከህፃኑ ከአንገት ጋር ተጠምጥሞ የሚመጣ ከሆነ እንዲሁም ደግሞ ከትክክለኛ ቦታው መውጣት በነበረበት ቦታ ሳይበቅል ቀርቶ ሳይወጣ ቀርቶ ያለ ጊዜው የሚላቀቅ ከሆነ እንደዚህ አይነት ህመሞች ሊከሰቱ ይችላሉ ማለት ነው። ስለዚህ እነዚህ አይነት ከላይ የጠቀስኩላችሁ ምልክቶች ካሉ ህክምናውን ቀጥታ ማድረግ ያለባችሁ በሆስፒታል ደረጃ ቢሆን በጣም ተመራጭ ይሆናል ማለት ነው። ባይቻል እንኳን በቀላሉ በቀዶ ጥገናም ሊሆን ይችላል። በተለያየ ሚንስ ሐኪሞች ተረባርበው ህይወቷን ሊያድኗት ስለሚችሉ ክትትላችሁ ሆስፒታል ላይ ቢሆን በጣም ተመራጭ ነው። ነገር ግን ማንኛውም እናት የድህረ ወሊድ ደም መፍሰስ ሊያጋጥማት ይችላል። እንግዲህ ደም ልጅን ያክል ከተወለደ በድህረ ወሊድ ማንኛውም ደም ሊፈስ ይችላል። አይፈስም ማለት አይደለም። መጠኑና የአፈሳሰሱ ሁኔታ ግን በጣም የተለያየ ስለሚሆን ነው ማለት ነው። ስለዚህ መፍትሄው አንደኛ መድማትን ለማቆም የሚረዱ መድኃኒቶች አሉ። በሆስፒታል በምትወልዱበት ሰዓት መድማትን የሚያቆሙ ወይንም የሚረዱ መድኃኒቶች መጠቀም ያስችላታል ማለት ነው። አስፈላጊ ከሆነ ደግሞ ቀዶ ጥገና ይደረጋል። ከፍተኛ የሆነ ደም መፍሰስ ካጋጠማትም ደም መውሰድ ወይንም ደም መለገስ ህይወቷን ማትረፍ የሚደርስበት ደረጃ ላይ ትደርሳለች ማለት ነው። እንግዲህ ፒፒኤች ሊያስከትል የሚችለው አደጋ ከባድ ሊሆን ይችላል። ሞትንም ጨምሮ ሊያስከትል ይችላል ማለት ነው። እንግዲህ የዓለም ጤና ድርጅት እንዳለው እንዳስቀመጥኩላችሁ ቅድም ከፍተኛ ገዳይ የእናቶች ሞት የሚያጋጥመው በዚህ ነው አንዱ ተብሎ የሚገመተው ማለት ነው። በተጨማሪም ከመጀመሪያ እርግዝና ጀምሮ ክትትል ያስፈልጋታል። አስፈላጊው ምርመራ ማድረግ ይኖርባታል። አልትራሳውንድ መታየት ይኖርባታል። ላቦራቶሪዎችን መታየት ይኖርባታል። በአጠቃላይ በእርግዝና ሰዓት የሚያስፈልጉትን ክትትሎች በሙሉ በጤና ተቋሞች በማድረግ የእናትን ሞት እና በወሊድ ሰዓት ከወሊድ በኋላ የሚከሰተውን የደም መፍሰስን አደጋንም ለመከላከል የሚረዱት ነገሮች ናቸው። አንዲት እናት ካረገዘች ምን ያክል ክትትሎችን ብታደርግ ነው ከዚህ በሽታ ከዚህ አደጋ መዳን የምትችለው የሚለውን በቀጣይ ቪዲዮዎች የምሰራላችሁ ይሆናል ማለት ነው። እስከዛ ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። ሰብስክራይብ ያደረጋችሁ ደግሞ እያመሰገንኩ ላይክ እና ሼር እያደረጋችሁ ቤተሰብ እንድትሆኑ ጋብዛችኋለሁ። አመሰግናለሁ።